አስከትለን ወደ ዕለቱ የውይይት እንግዳለን ስናመራ ባለፈው ሳምንት ለዛሬ ብለን ያሻገርነው ከአቶ ጌታቸው ረዳ ጋር የተደረገ ቃለ ምልልስ ነው። ዛሬ ወደ መፍትሄው አተኩረን የምንወያየው አጠር ያለ ነው። በቅድሚያ ግን ያነሳንባቸው በቃላት አጠቃቀም ዙሪያ ትግራይና ትግሬ የሚለው በተለዋዋጭነት ሲነገር ቅሬታ የሚሰማቸው አሉና መሆኑን ምንድነው በእነዚህ ሁለቱ አገላለጦች ዙሪያ ያለው ስሜት አልናቸው። በመጀመሪያ ወደ ጥያቄው ከመግባቴ በፊት ያለፈውን ቃለ ምልልስ በተመለከተ የተሰጠኝን አስተያየት ተመርኩዤ የምለው አለኛሉ ይበሉዋል ናቸው አቶ ጌታቸው። ወደዛው ነጥብ ከመግባቴ በፊት አንድ ነገር ማለት የምፈልገው ነገር አለ። ባለፈው ሰሞን በሰጡት ቃለ መጠይቅ አንዳንድ ጓደኞቼ ደውለው እንደነገሩኝ አንዳንድ የትግራይ ሰዎች እኔ በሰጡት ቃለ መጠይቅ ማለትም በተማረው ክፍል ላይ የወያኔ ጸረ ወያኔ የሆነ ጸረ ወያኔ አይደለም ብሎ መናገሩ ትንሽ ቅሬታ ተሰምቶናል የሚል አንድ ቅሬታቸው አሰምተዋል። ግን እኔ ማለት መፈልገው ምንድነው እኔ ያልኩትን በሙሉ መቃወም የሚፈልግ ሰው ካለ በዚህ ሬዲዮ ውስጥ ጋብዘዋለሁ። እኔ አስቀድሜ በመጽሐፌ ላይ አይታው ከሆነ በገጽ 382 የዳመናው ሀገር በሚለው ላይ የገጠምኩት አንድ ነገር አለ። ይሄንን በሚመለከት አንተም ታገስ አንተም ተው ባልኩኝ ቁጥር ይጦሩኛል በእነሱ ጎን ለምስክር ለሐቅ ስናገር አያምራቸው ይመድቡኛል ሸዋውያን ተጋሩ ከሚሏቸው ሌላኛውም ካልህድኩ በመንገዱ ያወርድብኛል የስድብ ንዳዱ የወያኔ የሻዕቢያ ዘር ይለኛል መድረክ ሁሉ ይዘጋብኛል ብዬ ገጥሜ ነበር። ይሄን በሚመለከት ነው። በመሰረቱ እኔ ወደ ነጥቡ ለመግባት